ሰላም ክብራትና ክብራን የሚሮናይል ቲዩብ ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ዛሬ በቴክ ኮንቴንት ተገናኝተናል። እንግዲህ በርካታ ነገሮችን ለማንሳት እንሞክራለን። አንድ ሁለት ሶስት ነገሮችን ዛሬ ይዣለሁኝ። የመጀመሪያው ዊንዶውስ አፕዴት እንዴት እንደምታደርጉ አሳያችኋለሁ። ዛሬ ዊንዶውስ አፕዴት እንዴት እንደምታደርጉ የማሳያችሁ ስለማታውቁ ሳይሆን አንዳንዶች ይሄንን የማያውቁ ሰዎች እንዴት መጠቀም እንዳለባቸው፣ እንዴት አፕዴት ማድረግ እንዳለባቸው፣ እንዴት አፕ ቱ ዴት ሆነው መቆየት እንዳለባቸው ማወቅ ስላለባቸው ነው። እሱን እናያለን። ከዛ ደግሞ እዛ ዊንዶውስ አፕዴት ውስጥ ደግሞ ኦፕሽናል ስለሚባሉት አፕዴቶች የምናይ ይሆናል ማለት ነው። እዛው አፕዴት ውስጥ ያሉትን ነገሮች እናያለን በተወሰነ መልኩ፣ እሱን አሳያችኋለሁ። ከዛ ደግሞ ሶፍትዌሮችን ዳውንሎድ ማድረግ የምትችሉበትን አንድ ዌብሳይት ደግሞ አስተዋውቃችኋለሁ። ይሄ ዌብሳይት በአይነ ስውራን ኦን የሚደረግ ለአይነ ስውራን የተከፈተ ነገር ግን ማንኛውም ሰው ደግሞ ገብቶ መጠቀም የሚችለው ዌብሳይት ነው። እሱን ዌብሳይት ደግሞ አስተዋውቃችኋለሁ ማለት ነው። ምናልባትም አንድ ቲፕ ደግሞ ልጨምርላችሁ እችላለሁ። ስለዚህ ወደ መጀመሪያው ጉዳይ እንሂድ። በቀላል ወይ ነው ማሳያችሁ። ይሄንን እዚህ ጋር ትገቡና መጀመሪያ ሲምፕሊ እንደዚህ ብላችሁ ጽፋላችሁ። ከዛ በኋላ የሚመጣላችሁ ላይ ይሄንን ታረጋላችሁ ማለት ነው። ከዛ እዚህ ጋር ቼክ ፎር አፕዴት ትሉታላችሁ። ከዛ እራሱ ያመጣላችኋል አፕዴት ምን አይነት አፕዴቶች እንዳሉ አዲስ አፕዴቶችን። እኔ አሁን በቅርብ ስላደረኩኝ አፕዴት የለኝም፣ ላይኖረኝ ይችላል። ግን ያው እሱን ደግሞ አሳይቻለሁ። ነገር ግን ምንድነው ብዙ ጊዜ ሰዎች የሚሸወዱት አንድ ነገር አለ። አፕዴት ቼክ ፎር አፕዴት ካደረጉ በኋላ እዚህ ጋር አፕዴት ስለሌላቸው ሌላ ቦታም አፕዴት የሌላቸው ይመስላችኋል። ሌላ ሁለተኛ ሲሪየስሊ ቼክ ሊደረግ የሚገባው ቦታ አለና እሱን ነው ማሳያችሁ ቀጥሎ ማለት ነው። አሁን አያችሁ እኔ ምንም አፕዴት ስለሌለኝ መልሶ ቼክ ፎር አፕዴት የሚለው መጥቶልኛል። እዚህ ጋር እንግዲህ ቀድማችሁ ፊክሶችን ኢምፕሩቭመንቶችን ማግኘት የምትፈልጉ ከሆነ እቺኛዋን ነገር ማድረግ ይኖርባችኋል ይላችኋል። እንደወጣ ደግሞ አፕዴቱ እንዲመጣላችሁና እንድትጭኑት የሚያደርግም ኦፕሽን አለው እዚህ ጋር። ይሄ ደግሞ ለአንድ ሳምንት አፕዴት የሚባል ነገር ቼክ እንዳታረጉ ፖዝ እንድታረጉት የሚፈቅድላችሁ ቦታ ነው። ከዛ እዚህ ጋር ደግሞ ያላችሁን የአፕዴት ሂስትሪ ምን መች ላይ አፕዴት እንዳደረጋችሁ እዚህ ጋር ማየት ትችላላችሁ። ከዛ እዚህ ጋር ነው ዋናው ጉዳይ ትልቁ ጉዳይ ያለው አድቫንስድ የሚለው ጋር እሱን እንደዚህ ትከፍቱታላችሁ። ከዛ ይሄው እዚህ ጋር ሪሲቭ አፕዴት ፎር አዘር ማይክሮሶፍት ሚል አለ። ለፕሮዳክቶች ለማይክሮሶፍት ፕሮዳክቶች አፕዴት ሪሲቭ አድርጉ ሚላል። ይሄ ኦን መሆን አለበት፣ ምክንያቱም በማይክሮሶፍት ስር ያሉት አፕሊኬሽኖቻችሁን ሌሎችም አስፈላጊ ድራይቨሮችን የመሳሰሉ ነገሮችን በሙሉ አፕዴት ማድረግ እንድትችሉ የሚያደርጋችሁ ይሄንኛው ስለሆነ ማለት ነው። ከዛ ጌት ሚ አፕ ቱ ዴት ሚላል። ይሄም በአክቲቭ አወሮች ላይ አፕዴት ማድረግ እንድትችሉ ማለት ነው። ያው ይሄ በሜተርድ ኮኔክሽን አፕዴት ማድረግ የምትችሉበትን ኦፕሽን ኦን እና ኦፍ የምታደርጉበት ነው። ከዛ ደግሞ ኖቲፋይ ማለት ሪስታርት ሲፈልግ፣ አሁን ሁለት አይነት አፕዴቶች አሉ። አንዳንድ አፕዴቶች ሪስታርት ይፈልጋሉ ግዴታ፣ አንዳንድ አፕዴቶች ደግሞ ምንም አይነት ሪስታርት አይፈልጉም፣ ራሳቸው አውቶማቲካሊ ኮምፕሊት ያደርጋሉ። አንደኞቹ ግን ኮምፕሊት ለማድረግ የግድ ሪስታርት ማድረግ ይኖርባቸዋል። ስለዚህ እሱን እንዲያሳውቃችሁ ነው። እናንተ ሌላ ስራ እየሰራችሁ አፕዴት አዛችሁት ሲጨርስ ሪስታርት ማድረግ እንዳለባችሁ እንዲነግራችሁና ሌሎች መዘጋጋት ያለባችሁን ሴቭ ማድረግ ያለባችሁ ነገሮች በሙሉ ሴቭ አድርጋችሁ እንድትቀጥሉ የሚያደርግ ነው ማለት ነው። ይሄ አክቲቭ አወሬ ከ8 ሰዓት እስከ 1 ሰዓት ነው እንደሆነ ይነግረኛል። ስለዚህ በዚህ አክቲቭ አወር ውስጥ ነው ቅድም ያሳያችሁን ሴቲንግ ማለት ነው እንትን የምታደርጉት። ይሄ ኦፕሽናል አፕዴት አዲሽናል ኦፕሽን ላይ ኦፕሽናል አፕዴት የሚል አለ። እዚህ ውስጥ ይኸውላችሁ ፊቸርስ ድራይቨርስ ምናምን የመሳሰሉት ነገሮችን ባዮስን ጨምሮ ለቤዚክ ኢንፑት አውትፑት ሰርቪስ የሚባለው ወይም ደግሞ የባዮስን ጨምሮ አፕዴት የምታደርጉት እዚህ ጋር ነው። እቺኛው አፕዴት በጣም ሲሪየስ ነች። ስለዚህ እሷን አፕዴት ሁልጊዜም ቼክ ማድረግ መርሳት የለባችሁም። ይሄንን አፕዴት ማታደርጉ ከሆነ
ዊንዶውስ 11ን ብቻውን አፕዴት ብታደርጉት ጥቅም ላይ ኖር ይችላል። አንዳንድ ጊዜ ደግሞ ዊንዶውስ አፕዴት ላይ አፕዴት ያደረጋችሁት ነገር ራሱ ፋንክሽናል ላይ ሆን ይችላል እነዚህን በመዝለላችሁ የተነሳ ማለት ነው። ስለዚህ እነዚህ ኦፕሽናል አፕዴት ላይ ያሉት በጣም ሲሪየስ እና አስፈላጊዎች ናቸው። እርሱ መረሳት የለበትም ማለት ነው። ያው ይሄ ዴሊቨሪ ኦፕቲማይዜሽን እንግዲህ ባንድዊድዝ ሊሚትን ጨምሮ የተለያዩ የምታስተካክሏቸው ነገሮች አፕዴት በሚያደርግበት ጊዜ ኔትወርኩን እንትን እንድታረጉ የሚያደርጋችሁ ነው። ከዛ ይሄ አድቫንስድ ሪስታርት ሪሴት ምናምን ሌላ ጊዜ ይመጣላችኋል ለምን አስፈላጊ እንደሆነ። ነገር ግን እነሱን ማግኘት የምትችሉበት ነው። ከዛ ደግሞ አፕሊኬሽኖችን ሪስታርት ማድረግ ስትፈልጉ እዚህ ጋር ሪስታርት ታደርጋላችሁ። ከዛ አፕዴት ፖሊሲን እዚህ ጋር የምታስተካክሉት በፈለጋችሁት መልኩ ማለት ነው ማድረግ የምትችሉበት ቦታ ነው ይሄ። ከዛ ይሄ ከዌብ ላይ ሄልፕ አፕዴትን በተመለከተ ዌብ ሄልፕ ሲያስፈልጋችሁ እቺኛዋን ተጭናችሁ በቢን ሰርች በኩል ወይም ደግሞ በማይክሮሶፍት ኤጅ በኩል ቀጥታ የሄልፕ የማይክሮሶፍት ሄልፕ ፔጁን ይከፍትላችሁና ከዛ በዛ መሰረት እንድትጠቀሙ ያደርጋችኋል፣ እንድታነቡ ያደርጋችኋል ማለት ነው የምትፈልጉትን ሄልፕ ቤዝድ የሆነ ኢንፎርሜሽን። ከዛ ያው እነዚህ እንዳለ ለፍሬሽ ስታርት ሪሳይት ማድረግ እንዳለባችሁ እንዴት ማድረግ እንዳለባችሁ ማንበብ ስትፈልጉ ኢንተርኔት ቤዝድ የሆኑ ነገሮችን የምታደርጉበት ነው ማለት ነው። እንግዲህ ቼክ ፎር አፕዴት ላይ ያሉት ነገሮች በሙሉ ይሄንን ይመስላሉ። So let's go to the next. እንቀጥል ደግሞ እስኪ አሁን ደግሞ ለሁለተኛው ጉዳይ ነው የመጣሁት። ሁለተኛው ጉዳይ ደግሞ ምንድነው ካላችሁኝ ዌብሳይት ነው ማስተዋወቃችሁ። የማስተዋወቃችሁ ዌብሳይት ቀደም ሲል እንዳልኩት የተለያዩ ኦፕሬቲንግ ሲስተሞችን ሊነክስ ቤዝድ ዊንዶውስ ወይ ማይክሮሶፍት ዊንዶውስ ኦፕሬቲንግ ሲስተም 10 11 8 7 የመሳሰሉት ማለት ነው። እንዲሁም ደግሞ ሌሎች ለአይነ ስውራን የሚሆኑ በተለይ አይነ ስውራን ዘመዶች ካሏችሁ ቤተሰቦች ካሏችሁ ደግሞ ለአይነ ስውራን የሚሆኑ የተለያዩ አፕሊኬሽኖችን ጌሞችን ጨምሮ ማውረድ እንድትችሉ ለአይነ ስውራን የሚሆኑ ጌሞችን ማለት ነው ማውረድ እንድትችሉ የሚያደርጋችሁ ነው ማለት ነው ይሄንኛው። ስለዚህ እሱን ዌብሳይት አሁን ደግሞ ላሳያችሁ ማለት ነው። ቅድሚያ እዚህ ጋር ተመጣላችሁ። ይሄ እንግዲህ ጉግል ክሮም ነው። እኔ በጣም ማይ ፌቨራይት ምለው ብራውዘሬ ጉግል ክሮም ነው ከአክሰሲቢሊቲ ኢሹ ጋር ተያይዞ ማለት ነው። ሰው ጉግል ክሮምን እከፍታለሁ እንደዚህ። ከዛ በኋላ ብዬ እጽፍና እንደዚህ ያመጣልኛል። አያችሁ ፔጁ ኢንተርፌሱ ይሄንን ይመስላል የዌብ ፔጁ። ከዛ በኋላ ቀጥታ ማረጋው ምንድነው ሾርትከት ስለሚፈቅድልኝ ዌብሳይቱ በኦልት ሺፍት ኤስ አያችሁ ቀጥታ ወዴት እንደወሰደኝ ወደ ሶፍትዌር ፔጅ ላይ ወሰደኝ ማለት ነው። ስለዚህ እዚህ ሶፍትዌር ፔጅ ላይ የፈለጋችሁትን ሶፍትዌር ሰርች ማድረግ ትችላላችሁ። ፊት ለፊት የሚያመጡላችሁን ሶፍትዌሮችን ደግሞ ማግኘት ትችላላችሁ። ቫይረስ ፍሪ ነው። በጣም ክሊን ክራክድ ነው። ክራክ የሚደረጉት ኢቭን በአይነ ስውራኑ በራሳቸው ነው። በጣም ክሊን ነው። በጣም የምትወዱት አይነት ሶፍትዌሮች ነው እዚህ የምታገኟቸው ማለት ነው። በተለይ ደግሞ ወርድ ኦፕሬቲንግ ሲስተሞችን የመሳሰሉትን ማለት ነው። ስለዚህ እነሱን የምታገኙበት ዌብሳይት ነው። ስለዚህ አያችሁ እዚህ ጋር የምትፈልጉትን አያችሁ እዚህ ጋር ሰርች ለማድረግ ተጽፋላችሁ። ከዛ እዚህ ጋር ካታጎሪ የሚል አለ። ይሄው አያችሁ ይሄ ሁሉ ካታጎሪ አለ። በምትፈልጉት ካታጎሪ ማግኘት ትችላላችሁ ማለት ነው። የምትፈልጉትን ትመርጣላችሁ። ከዛ እዚህ ጋር ደግሞ ካታጎሪ ከመረጣችሁ ከላይ ስም ከጻፋችሁ በኋላ ለማን ነው የምትፈልጉት እዚህ ጋር አፕል አይኦኤስ፣ አፕል ማክ ኦኤስ፣ ኦኤስ ኤክስ አለ፣ ጉግል አንድሮይድ አለ፣ ከዛ ሊነክስ አለ፣ ከዛ ደግሞ አሁን የምጠቀምበት ፒሲ ማይክሮሶፍት ዊንዶውስ ነው የሱ አለ ማለት ነው። ስለዚህ ከዛ እዚህ ጋር ትመጡና ሰርች ትሉታላችሁ። የፈለጋችሁትን ሶፍትዌሮች ማለት ነው መጠቀም ትችላላችሁ፣ ማውረድ ትችላላችሁ። በጣም ፈጣን፣ በጣም ቆንጆ፣ በጣም አሪፍ ዌብሳይት ነው። ተጠቀሙበት። ይሄንን እላችኋለሁ ማለት ነው። ልቀጥል። አሁን ደግሞ ልቀጥል። እስኪ ቅድም ቲፕ ሰጣችኋለሁ ብያችሁ ነበረ። ሁለት ቲፖችን ነው የምሰጣችሁ።
አንደኛው ቅድም ዌብሳይቱን ሳስተዋውቃችሁ አይነ ስውራን ጌም ይጫወታሉ ብያችሁ ነበር አይደለ? እርሱን ነው ማሳያችሁ ማለት ነው። ለምሳሌ እኔ በጣም ወደው አንድ ጌም አለ እዚህ ጋር ገባለሁ። ይሄንን እከፍታለሁ። ከዛ እንደዚህ ከፍታለሁ። ከዛ ይሄንን እከፍታለሁ። እንደዚህ ከፍትልኛል። ስለዚህ ምን አደርጋለሁ ማለት ነው? እንደዚህ ጽፍና አስጀምረዋለሁ። ከዛ እናንተ እንድታዩት ብዬ ምን ላደርግ መጀመሪያ እዚህ ጋር መሳሪያ ስለሆነ ነው ይሄ። ከዛ በኋላ አሁን እዚህ ጋር እያቀባበልኩ ነው ማለት ነው። መሳሪያ ማቀባበል። ቀጥሎ እዚህ ጋር መጣና በቴሌፖርተር አሁን ካለበት ማፕ እወጣለሁ። ከዛ ስፔስ ነካና እሺ እዚህ ልጅ ያያችኋቸው እንደዚህ ያረግን ጌሞችን መጫወት እንችላለን ማለት ነው። መተኮስ አለ፣ ጠላቶች ይመጣሉ ምናምን። እዚህ ጋር እናንተ የምታዩት ነገር የለም። ነገር ግን ለኛ ኦዲዮ ቤዝድ የሆነ ጌሞችን በ3D ሳውንድ ሰራውንዲንግ መጫወት የሚቻልበት ሲስተም አለው ማለት ነው። ስለዚህ በዚህ መሰረት እንግዲህ መስራት መጠቀም እንዲሁም ደግሞ ኢንተርቴን ማድረግ የምንችልበት ሁኔታ ነው ያለው። ስለዚህ አይነ ስውራን በየትኛው መልኩ ቢሆን ከቴክኖሎጂ አልጎደልንም የሚለውን እንድትወስዱልኝ ነው የምፈልገው ማለት ነው። የዛሬ አንዱ ሐሳቤ አይነ ስውራን ከቴክኖሎጂ አልጎደልንም፣ የተለያዩ ቴክኖሎጂዎችን መጠቀም እንችላለን። አልፎም ደግሞ ኢንተርቴይንመንቶችን በአግባቡ መጠቀም እንደምንችል እንዳያችሁ ተስፋ አደርጋለሁ። በቀጣይ ቀን ደግሞ ኤዲቲንግ እንዴት እንደምሰራ የኤዲቲንግ ሶፍትዌርን አስጎበኛችኋለሁ ማለት ነው። ለዛሬ ግን እዚህ ጋር ላብቃ። ሴላቪ ወዳችኋለሁ። ባይ ባይ።